አብዛኛው ሰው ቡናና እርግዝና እንዴት ነው የሚቆራኘው ወይም እንዴት ነው የሚግባባው የሚል አብዛኛው ሰው ይጠይቃልና እንዴት እንደሆነ እስኪ ላሳያችሁ። ቡና ጠቃሚ ነው ወይስ ጎጂ ነው ለእርግዝና የሚል ማለት ነው። እና አንደኛ የካፋይን ስጋቶች አሉ። አሁን በእርግዝና ወቅት ከፍተኛ የካፋይን መጠጣት የጽንስ መጨናገፍና ዝቅተኛ ክብደት መቀነስ ጋር ይያያዛል። እና ይሄንን ስጋት አለ። እና ሁለተኛ የሚመከር ገደብ አለ። ደህንነቱ የተጠበቀ ገደብ በቀን ከ200 እስከ 300 ሚሊ ግራም ካፋይን ነው። አሁን ይህ ማለት አንድ ካፕ ወይም አንድ ሲኒ ቡና ማለት መጠጣት ብዙ አይከፋም ለማለት ነው። ብዙም ችግርም ላያመጣ ይችላል። እና አማራጭ ግን መጠቀም በጣም አስፈላጊ ነው። አሁን የዲካፍ ቡና ወይም ከእጽዋት የተቀመሙ በሻዮች ወይም ለስላሳ የሆኑ ነገሮች በኃይል ለመቆየት የሚፈልጉ ነፍሰ ጡር ሴቶች ጥሩ አማራጭ ሊሆን ይችላልና የሆነ ጥያቄ ካላችሁ ኮሜንት አድርሱልኝ። ከተመቻችሁ ፎሎ አድርጉ።